ጤና ይስጥልኝ እንደምናችሁ። የጉልበት ህመም ወይ ደግሞ የጉልበት ስቃይ ጉልበት ህመም በተመለከተ ብዙ ጊዜ አውርቻለሁ፣ ብዙ ጊዜም ነግሬያችኋለሁ። የጉልበት ህመም ሲኖር የመቀመጥ የመነሳትን ችግር አብሮ ይከሰታል። ጉልበት ከጉልበታችን እስከ መቀመጫችን ድረስ ከኋላም ይሁን ከፊት በጣም ረዥም ጡንቻ እንዳለ እርግጠኛ ነን። እንደገና ደግሞ ከጉልበት እስከ ቁርጭምጭሚት ድረስም ሌሎች ታላላቅ ጡንቻዎች አሉ። እነዚህ ደግሞ በነርቭ በሴል እና በደም ስር በጡንቻ የተዋቀሩ ናቸው። ጉልበት በተጽዕኖ ውስጥ የሚሆነው አንድ ከነዚህ በሚፈጠሩ ችግሮች፣ ሁለት ከውስጥ እግር በሚነሳ ችግር ይፈጠራል። ሌላው ጉልበት ህመም ሲኖርበት ጉልበትና ውስጥ እግር ከቁርጭምጭሚት ዙሪያ ጀምሮ ጉልበት ላይ የሚፈጠር ችግር አብዛኛውን ጊዜ የጉልበታችሁ ብቻ የሚመስላችሁም ሰዎች አላችሁ። ጉልበትና ውስጥ እግር ከተያዘ ወገብም አብሮ ይያዛል። ምክንያቱም ዲስፎርማል የሆነ ትክክለኛ ያልሆነ አካሄድ ስለሚኖር፣ ትክክለኛ ያልሆነ አካሄድ ደግሞ በወገብም በጉልበትም በቁርጭምጭሚት ዙሪያ ህመምና ስቃይ ያስከትላል። ይህ ህመም በጉልበት ዙሪያ ያለውን ነርቭ እና በጉልበት ዙሪያ ያለውን ጡንቻ ምን ያደርገዋል? በብዙ ስቃይ ምክንያት እንዲያብጥ ያደርገዋል። እንዲሁም በቁርጭምጭሚትም ዙሪያ እንዲያብጥ ያደርገዋል። ያብጣል ማለት ነው። ይህ ያበጠ ማለት አካሄዳችሁ ስቃይ ውስጥ ነው የሚሆነው። መቀመጥ መነሳትም ከፍተኛ ችግር ውስጥ ነው የምትሆኑት። እየቆየ ሲሄድ ልክ ከጉልበታችሁ ጀምሮ ከጉልበታችሁ በላይ ያለውን ማስል ተያይዞ በሚፈጠርበት ችግር ቤንድ ያደርጋል። እንደዚህ ወደ መጣመም ይደርሳል። ከጊዜ ብዛት የተጣመመውን ማቃናት እጅግ ሊከብድ ይችላል። ካልተጣመመ ግን በተጽዕኖ ውስጥ ያለ ጉልበት በዘይት እና በቅባቶች በማሻሸት እና በመነካካት የጉልበት ችግር ይድናል። የጉልበት ችግር ግን ካለ የረጅም ጊዜ ከሆነ ወገብን በተያያዥነት ህመም ውስጥ ነው ማለት ነው። ስለዚህ የጉልበት ችግር ያለባችሁ ሰዎች ጉልበታችሁን ብቻ ቴንሽን አትስጡት። ከጉልበታችሁ በታች ያለውን ቁርጭምጭሚታችሁንም ማስተዋል አለባችሁ። ውስጥ እግራችሁንም ማስተዋል አለባችሁ። እንደገና ደግሞ ወገባችሁንም ማስተዋል አለባችሁ። አብዛኛውን ሴት እህቶቻችን በዚህ ተጠቂዎች ናችሁ። ወንዶች ላይ በብዛት የማይከሰተው አንዳንዴ አገልግሎት የምንጠቀምባቸው ጉዳይ፣ ለምሳሌ ሽንት ቤት ሴት ልጅ መቀመጫ ታች የወረደ ቡና ለማፍላት ዝቅ በሚሉ ሴቶች ላይ ጎልቶ ይታያል ብዙ ጊዜ ላለሁኝ እና በመነካካት የሚድን ነው። ረጅም ጊዜ የወሰደ ከሆነ ቤንድ ሊያደርግ ይችላል። በአጭር ጊዜ ውስጥ ግን በ6 ወርና በ1 ዓመት ጊዜ ውስጥ የተፈጠሩ ችግሮች ከዛም በላይ ቢሆኑም ትሪት ተደርጎ ተነካክቶ የሚድን ነገር ነውና ብትመጡ ትድናላችሁ። ራሱ ያዝነኝ። አመሰግናለሁ። ሰላም ለእናንተ ይሁን።